ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት ሴንት ሎረንስ ማርኬት የሚባል ትልቅ የገበያ ቦታ ነው። በውስጡ በጣም ብዙ የተለያዩ ነገሮችን ይዟል። እስከ ቪዲዮ መጨረሻ ድረስ እንድትከታተሉን በአክብሮት እንጋብዛለን። ይህ ማርኬት ፕሌስ ወይም የገበያ ቦታ የፓርኪንግ ስፔስ አለው። ውጪ ማቆም ትችላላችሁ፣ ከፈለጋችሁ ደግሞ ውስጥ ላይ ማቆም ትችላላችሁ እና በጣም ቅርብ ቦታ ነው ያለው። ግሪንፒ ማለቴ ነው። ከዛ በተጨማሪ ደግሞ ይሄ የገበያ ቦታ የተለያዩ መግቢያዎች አሉት። ስለዚህ የቀረባችሁን መጠቀም ትችላላችሁ። ከዛ በተጨማሪ ደግሞ በውስጡ በጣም ብዙ የተለያዩ አገር ምግቦች መሸጫ ቦታ ይዟል። ስለዚህም የተለያዩ ምግቦችን መሞከር የምትወዱ ሰዎች በተለይ በጣም ጥሩ ቦታ ነው። ከፍሩት እና ቬጅቴብል ጀምሮ ከቻይኒዝ ፉድ ከሲ ፉድ ጀምሮ በጣም ብዙ የተለያዩ ነገሮች አሉ። በዚህ ቪዲዮ ላይ ደግሞ እኔ ሞክሬው የተመቸኝን በዛው ላይ አጠቃላይ ይዤላችሁ ቀርብ ያለው እንደምትወድቁት ተስፋ አደርጋለሁ። የገበያ ቦታ እንግዲህ ብዙ ተዘጋጅተው የሚሸጡ ምግቦች እንዳሉት ሁሉ ቤታችሁ ደግሞ አብስላችሁ መብላት ለምትፈልጉ ሰዎች ቺክን፣ ቢፍ፣ ፊሽ፣ ብዙ ፍሩቶች እና ቬጅቴብሎች የተለያዩ ነገሮችን ይዟል።
መሸጫ ቦታ ደግሞ ልክ እንደ ባልክ በርን አይነት ቦታ ነው። በውስጡ በጣም ብዙ የተለያዩ ነገሮችን ይዟል። በተቻለ መጠን ውስጡ ያሉትን እቃዎች አብዛኛውን ለማስገባት ሞክሬያለሁ። ሌላ ደግሞ ቀጣይ ቪዲዮ ላይ የምናየው ቺዝ የምትወዱ ሰዎች በጣም ብዙ የቺዝ አማራጮችን በአንድ ቦታ ይዘዋልና መጣችሁ ቼክ አድርጉት እና ጎብኙት። እንዲሁም ደግሞ የመጠጥ ራሱ የምትፈልጉ ሰዎች የአልኮል መጠጥ ማለት ነው፣ ቢራ፣ ዋይን፣ ብዙ አይነት የተለያዩ መጠጥ መሸጫ ቦታዎችም በውስጡ ይሄ ገበያ አዳራሽ ይዟል ማለት ነው። ይሄ ቤት ደግሞ የቲና የኮፊ መሸጫ ነው። በጣም ብዙ ሰው ይወዷል። ብዙ ተጠቃሚዎችም ነበሩት እኛ በሄድንበት ሰዓት። ከዛ በኋላ ደግሞ አጠገቡ የዲዘርት ቤት አለ። በጣም ብዙ የተለያዩ ጣፋጮችን ይሰራሉ፣ እንዲሁም አይስክሬሞችን። በተለይ ደግሞ ሚሊፎኒ ኬካቸው ለእኔ ተመችቶኛል። እናንተም እንግዲህ ሞክሩት። ከሞከርኳቸው ነገሮች አንዱ ፒዛና ፓስታ መሸጫ ቤት ነው ይሄ ቤት። በተለይ ደግሞ ራቪዮሊ፣ ፓስታ ነክ ነገሮች ለምትወዱ ሰዎች በጣም ጥሩ ቦታ ነው። እኔ የሞከርኩት ቢፍ ስታፍድ የሆነ ራቪዮሊ ነው። በጣም በቃ ደስ የሚል ነገር ነው። ሌላ ደግሞ እዚህ ላይ በቪዲዮ ላይ እንደምታዩት መጀመሪያ ከመግዛታችሁ በፊት ያስሞክሯችኋል ምን አይነት እንደምትፈልጉና ከተመቻችሁ መግዛት ትችላላችሁ ማለት ነው፣ ሳምፕልና እሱ ደግሞ አዲሽናል ነገር ነው። ከዚህ ቤት ደግሞ የወደድኩት ሳንዱቻቸው ነው። በጣም ነው የሚጣፍጠው። በጣም ነው በተለይ ለኛ ሀገር ፍሌቨር የሚሆን ነው። ሞክሩትና ያላችሁን አስተያየት ደግሞ ከታች ኮሜንት ስር ብታስቀምጡልኝ ደስ ይለኛል። ሌላው ይሄ ቦታ በጣም ብዙ ግርግር የሚበዛበት ቦታ ነው። በተለይ ደግሞ ቅዳሜና እሁድ ብዙ ሰው ይመጣል። ስለዛ ውጪ ላይ በፊት ለፊትም በኩል ወይም በጀርባ በኩል ውጪ ላይ መመገብ ትችላላችሁ። እኛ ደግሞ የሄድንበት ጊዜ የዓለም ዋንጫ የሚታይበት ስለሆነ በፊት ለፊት በኩል በተለይ አብዛኛው ሰው የዓለም ዋንጫ እያየ የተመገበ ጥሩ ጊዜ ያሳልፋል። የዛሬውን ቪዲዮ እዚህ ላይ ጨርሰናል። ያላችሁን አስተያየትና ሀሳብ በኮሜንት ላይ አስቀምጡልን። ደህና ሁኑ።